ዘን አንቺ ተበድለሻል እንዴት 30 ደቂቃ ማይቆይ ባላግብተሽ እስከ ዛሬ እንዴት ምናምን ስልሽ 30 ደቂቃ የሚቆያል እንዴ ምናምን ትናሰፍት ያለሽ ከዛ ማውራት ትጀምራለሽ። ዛሬ አምሮብኛል እስቲ ልብሴን ይወጥ ያለሽ ትልክ ያለሽ እንዲ ከዛን ስንገናኝ መተሽ ጉንጬን ሳም እኔም አንቺን ጉንጭሽን ሳም ከዛን ቀስ እያልሽ የለመ ከዛን አንድ ቀን ባልሽ የሆነ ጥፋት ሲያጠፋ ከቤትሽ ውጭ ጠጥቼ ነው ማድረውቲና ወተሽ ስትቀመቅሚ እዚህ ላወራሹ ለጓደኛሽ ትደውያለሽ መጥቶ አንጀትሽን ራስ ከዛስ እየተደበቅሽ እሱ ቤት ራስ። ወንድ ልጅ ብዙ ወንድ ማለት ነው ቺት ያደርጋል፣ ግን ቤቱ ሴት ይዞ አይመጣም። የተከበረበት የሚስቱ ቤት ሴት ይዞ አይመጣም። ሴት ልጅ ግን ሌላ ወንድ ይዛ መምጣት ትችላለች። አየሽ ቀስ እያለ እንዴት እንደሚቀየር። በቃ መጀመሪያ ነው ማትደፍሩት እንጂ ሄዳችሁ ማትማግጡት መጀመሪያ ነው እንጂ መማገጥ ከጀመራችሁ ቤታችሁ ድረስ ወንዱ ፊልድ ሲሄድ ቤታችሁ ድረስ በድፍረት ታመጣላችሁ ወንድ። ያ ሁሉ የሚመጣው ከምንድን ነው? ቀስ ተብሎ ከምትጀመር ወሬ ቀስ ተብሎ እንደዛ አይደለም። ሲጀመር ሴትሽ ቺት ካደረገች አትመለስ። ቺት ለማድረግ ደግሞ እናንተ መጀመሪያ ሄዳችሁ ዘላችሁ ወንድ ልጅ አሁን ቂጧ አማረ ጡቷ አማረ ብሎ ነው ቺት የሚያደርገው። ሴት ልጅ ግን ሄዳችሁ ቆለጥ ያምራል ምናምን አትሉ። ከምንድን ነው የሚጀመረው? ቀስ ብላችሁ ከማውራት ባለትዳር ነኝ ግን ጓደኛ ብንሆን ምን ችግር አለው? ባለትዳር ነኝ ግን አዲስ ሰዎች ባውቅ ምን ችግር አለው ከሚለው ትጀምሩና ያ አዲስ ሰው በደንብ አውቆ መጨረሻ ላይ ይገለባችኋል። ወንድ ልጅ ደግሞ ቀለበት አረግሽ አላረግሽ ቀዳዳ ብቻ ይሁን መድፈን ከፈቀድሽለት ለምን አስሩም ጣትሽ ላይ ቀለበት አታረጊም? ሄደሽ እሽኩርምም ካልሽለት ወንድ ልጅ ሄዶ ድፍን ከዛም ባልሽ እዛ ማያውቀው ምስኪኑ ደግሞ ቁጭ ብሎ HIV መታቀፍ አንቺ ከዚያ መጣሽውን እሱ ከዚህ። ስለዚህ ባለትዳር ሴት ከሆናችሁ ነውር ነው፣ ካካ ነው ሌላ ወንድ ማውራት። አዎ ተረዳሽኛ? ወንድማዊ ምን የለም። ወንድ ልጅ ወንድም መሆን አይችልም። እናሽ ለምን ወንድ ልጅ ስለምን ሌላ ሴት ያወራል? እንደዛ ካልካ አሁን አንተ ምታወሩት አህያ ሰው ናችሁ። አይ እኔ አሁን ከረንትሊ ሲንግል ነኝ፣ የፈለኩትን ባወራ መብቴ ነው። እሺ አሁን አንተ ሚስት ቢኖረኝማ ሌላ ሂጅ ካወራ አህያ ነኝ እኮ። ሚስት ቢኖር አሁን ላይ ገብተህ ሴት እንደዚህ ያስገብታችኋል። ለምን አወራለሁ? ሚስት ካለኝ እንዴ ሚስት ቢኖረኝ እኔ ላይ ቬን አትፍቻ ሆነ የጡቷን እየነካካው አቅፊያት ፊልም እያየሁ እስቲ ሚስቴ ሁኚ ነይ ቤትና ላይቡን እንዴት እንደማላጠፋው ታያለሽ። አይደለም ለአንድ ቀንማ ልታጠፋ እኮ ትችላለህ። ፍቅረኛ ነው ያውቃ ወንድ ልጅ። አይ ምን አለ መሰለሽ፣ ወንድ ልጅ ማያፈቅራትን ሴት ካገባ ችግር ነው። ወንድ ልጅ ሁሌ ሚስቱን ቆንጆ አርጎ እንትን አርጎ በቃ በህልሙ የሚያስባትን አይነት ሴት ነው ማግባት ያለባት ብዬ ነው የማስበው እንጂ በልምድ አሁን በተለምዶ አንቺን አሁን እየወደድሽ ምናምን እኔ ባገባሽ ከዛም በኋላ ጠቅ ካረኩ በኋላ ሌላ ደግሞ የተሻለ ምናምን ብሎ የሚፈልግ ወንድ አለ። እሱም አጋሰስ ስለሆነ ነው፣ ስርዓት አይደለም። ስርዓት ያለው ከአንድ ሰው ጋር ጸንቶ መኖር ነው። ከአንድ ሰው ጋር ጸንቶ ማይኖር ከሆነ ለምን ያገባል? ሴትም ወንድም ማንም። አሁን አንቺ ጋር ብሆን ከዛችኛዋ ጋር ብሆን ማን ይከለክለኛል? ማንም፣ ባለትዳር ስላልሆንኩ። ሰው ግን ያገባና ደግሞ እዛ ይልከሰከሳል። አይ ፍቅረኛም ኑሮ እኮ ህሊና ነው። ፍቅረኛም ኑሮ ህሊና ነው እኮ። ፍቅረኛ ለምን ትይዣለሽ ነው። ግን ምን አለ አንድ ወንድ ልጅ በጣም ያፈቅራትን አሁን ያኔ ከማፈቅራት ልጅ ጋር ሆኜ ሌላ ሴት እንደ ወንድም ነበር የሚታዩ እንደ እህትም ሳይሆን፣ የምሩን ከወደደ ሌላ ሴት ዞር አትታየም ጨራሽ። ተረዳሽ? አልሽ ፈዘሽ። አንተ እኮ ነው እንደዚህ ያፈዘስከኝ። ባለጌ ነህ እየተባልኩ ነው። ተመስገን የሚባል ሰው ማጋባት ጀምር መሆን። ስለዚህ ኧረ በስመ አብ በፌክ አካውንት ማይሆን ጽሑፍ ናውጣ ውጣ
ምንድን ነበር ልልሽ የነበረው? አረግሽ ቀዳዳ ብቻ ይሁን መድፈን ከፈቀድሽለት ለምን አስሩም ጣትሽ ላይ ቀለበት አታረጊም? ሄደሽ እሽኩርምም ካልሽለት ወንድ ልጅ ሄዶ ድፍን፣ ከዛም ባልሽ እዛ ማያውቀው ምስኪኑ ደግሞ ቁጭ ብሎ HIV መታቀፍ፣ አንቺ ከዚያ መጣሽውን እሱ ከዛ። ስለዚህ ባለትዳር ሴት ከሆናችሁ ነውር ነው፣ ካካ ነው ሌላ ወንድ ማውራት። አዎ ተረዳሽኛ? ወንድማዊ ምን የለም። ወንድ ልጅ ወንድም መሆን አይችልም። እናሽ ለምን ወንድ ልጅ ስለምን ሌላ ሴት ያወራል? እንደዛ ካልካ አሁን አንተ አያስ ምትወሩት አያስ ሆናችሁ? አይ እኔ አሁን ከረንትሊ ሲንግል ነኝ፣ የፈለኩትን ባወራ መብቴ ነው። እሺ አሁን አንተ ሚስት ቢኖረኝማ ሌላ ሄጄ ካወራሁ አህያ ነኝ እኮ። ሚስት ቢኖረው ላይ ገብተህ ሴት እንደዚህ ያስገብታችኋል? ለምን አወራለሁ? ሚስት ካለኝ እንዴ ሚስት ቢኖረኝ እኔ ላይ ቬን አጥፍቼ አሁን የጡቷን እየነካካው አቅፊያት ፊልም እያየሁ ነው። እስቲ ሚስቴ ሁኚ፣ ነይ ሚስቴ ሁኚ፣ ነይ ቤትና ላይቡን እንዴት እንደማላጠፋው ታያለሽ። አይደለም ለአንድ ቀርማ ልታጠፋ እኮ ትችላለህ። ፍቅረኛ ነው ወንድ ልጅ። አይ ምን አለ መሰለሽ፣ ወንድ ልጅ ማያፈቅራትን ሴት ካገባ ችግር። ወንድ ልጅ ሁሌ ሚስቱን ቆንጆ አርጎ እንትን አርጎ በቃ በህልሙ የሚያስባትን አይነት ሴት ነው ማግባት ያለባት ብዬ ነው የማስበው እንጂ በልምድ አሁን በተለምዶ አንቺን አሁን እየወደድሽ ምናምን እኔ ባገባሽ ከዛም በኋላ ጠቅ ካረኩ በኋላ ሌላ ደግሞ የተሻለ ምናምን ብሎ የሚፈልግ ወንድ አለ። እሱም አጋሰስ ስለሆነ ነው፣ ስርዓት አይደለም። ስርዓት ያለው ከአንድ ሰው ጋር ጸንቶ መኖር ነው። ከአንድ ሰው ጋር ጸንቶ ማይኖር ከሆነ ለምን ያገባል? ሴትም ወንድም ማንም። አሁን ከአንቺ ጋር ብሆን ከዛችኛዋ ጋር ብሆን ማን ይከለክለኛል? ማንም፣ ባለትዳር ስላልሆንኩ። ሰው ግን ያገባና ደግሞ እዛ ይልከሰከሳል። አይ ፍቅረኛም ኑሮ እኮ ህሊና ነው። ፍቅረኛም ኑሮ ህሊና ነው እኮ። ፍቅረኛ ለምን ትይዣለሽ ነው። ግን ምን አለ አንድ ወንድ ልጅ በጣም ያፈቅራትን እኔ አሁን ያኔ ከማፈቅራት ልጅ ጋር ሆኜ ሌላ ሴት እንደ ወንድም ነበር የሚታዩኝ፣ እንደ እህትም ሳይሆን። የምሩን ከወደደ ሌላ ሴት ዞር አትታየውም ጨራሽ። ተረዳሽ? ፈዘሽ። አንተ እኮ ነህ እንደዚህ ያፈዘስከኝ። ባለጌ ነህ እየተባልኩ ተመስገን የሚባል ሰው ማጋባት ጀምር መሆን። ስለዚህ ኧረ በስመ አብ በፌክ አካውንት ማይሆን ጽሑፍ ነው። ውጣ። ምንድን ነበር ልልሽ የነበረው? ስለዚህ አሁን አንቺ እኔ ትዳር ልፈልግልሽ ወይስ አትፈልግም? ፍቅረኛ ልፈልግልሽ? ምን አይነት ፍቅረኛ? መተኮስ የሚችል መቼም ጎንደሮች ተኩስ ትወዳላችሁ። ባለፈው አንዷ ገብታ መተኮስ የሚችል ነው ማገባዋለች። ወንድ የሆነ የወንድ ውሃ ልክ ሰው ላጣብስሽ ነው። ታጣብሰኛል። እዚህ ላይፍ ላይ ይሻልሻል ወይስ እዚሁ ላይ? አሁን ልታጣብሰኝ ነው? ነበረ የምር እኔ ነኝ ያለ ወንድ ገስት እንዲልክ ከዛም በኋላ ላገናኛችሁ እድል የለም። እሺ እኔ ነኝ ያልኩ ወንድ ማለት ነው። ካወራረ ነው ማውቀው። ላክ በትክክል ሴት ማስመጥመጥ ትችላል። አዎ ጀግና ይሆን ወንድ ላክ፣ ገስት ላክ። መተዚህ ጭምልቅልቅ እላለሁ ምናምን ብትል ማለት ነው አስወጣለሁ። ጀግና ወንድ ነው የምንፈልገው። እኔ ላይቭ ላይ ወንድ አይገባም፣ ግን ለአንቺ የተከፈለ መስዋዕትነት ነው። አመሰግናለሁ ስለተባበርከኝ። አንቺ ነሽ የምትጠይቂው ጥያቄውን፣ አንተም ግን ታግዘኛል። ይህ ሁሉ ወንድ ትዳር ጣምቶታል እንደ አንቺ 96 ሰው አንዴ ጠየቀ፣ 48 ደርሷለሽ። እንዴት ላይ ልጆች? የሚገርምህ ሙን መተኮስ እወዳለሁ።
እኔ ነው እንደምጀነጅነው ለኔ። እሺ አሳቀኝ ግን እሺ ለሳ ነገር አታ እሺ ልብስ ነው ወይስ